ሰላም ሰላም፣ እንዴት አመሻችሁልኝ? እንዴት አደራችሁ? እህቶች በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ ወደ ቤቴ። እሰማለሁ ይመስለኛል አይደል? በስልኬን የገባሁት እንግዲህ ከተቆራረጠ ለማስተካከል ሞክራለሁ። ዛሬ እንግዲህ በእኔ ቤት በተደጋጋሚ አውርተነዋል። ነገር ግን ብዙ ሰዎች የሚጠይቁት ጥያቄ ስለሆነ ዛሬ እንድናወራበት የፈለኩት ሀሳብ ይሄንን ቢዝነስ ለመጀመር እኛ እንደምታውቁት እንግዲህ ተመልካቾቻችን ዛሬ በድንገት ይሄንን ቪዲዮ የምታዩ ሰዎች እኛ ቢዝነስ ኦነሮች ነን። ዲጂታል ማርኬቲንግ ቢዝነስን ራን እናደርጋለን። ከተለያየ ቦታ ነው አንድ ላይ አሰባስቦ አንድ ግሎባል ካምፓኒ ላይ አብሮ እያሰራን ያለ ቢዝነስ አለ። ይሄን ቢዝነስ ለመጀመር ብቁ ወይም ደግሞ ኤክስፐርት መሆን አይጠበቅብንም። የኮምፒውተር እውቀት ሊሆን ይችላል፣ የቋንቋ ችሎታ፣ የተለያዩ ነገሮች ወይ የቢዝነስ የቀደመ ልምድ አያስፈልገንም እንላለን ብዙ ጊዜ እና በተደጋጋሚ የሚቀርብ ጥያቄ ስለሆነ ዛሬም እንግዲህ እንድንወያይበት የፈለኩት ሀሳብ you don't have to be an expert ይሄን ቢዝነስ ለመጀመር ይላል እና እዚህ ላይ የቢዝነስ ፓርትነሮቼ የራሳቸውን ከጅምራቸው ጀምሮ ልምዳቸውን ያካፍሉናል። እንድትከታተሉ እጋብዛቸዋለሁ። ሰዋድዬ አንቺ ምን ትያለሽ? ምን ትመክሪያለሽ? ይሄን ቢዝነስ ለመጀመር የሚያስቡ ሰዎች ነገር ግን ፍርሃት ያላቸው ሰዎች ምን አይነት ሀሳብ ትሰጫቸዋለሽ? ከአንቺ ልጀምር። እሺ፣ አመሰግናለሁ። በእርግጥ እኔ የምለው ማንኛውም ነገር ስንጀምር ፍርሃት ይኖራል። ፍርሃት ለምትሉ ሰዎች እኛም እንፈራ ነበረ፣ ግን ፍርሃት የምናስወግድበት መንገዶች አሉ። ያንን ነገር ዲቴል የሆነ ኢንፎርሜሽን ማግኘት መጀመሪያ፣ ስለዛ ነገር በደንብ ማወቅ ማጤን፣ ዳን ደግሞ አንደኛ ስቴፕ መውሰድ፣ ወደ ውስጥ መግባት ማየት ነው እና ለመጀመሪያ ኤክስፐርት መሆን አያስፈልግም። እዚህ ቢዝነስ ላይ በትክክል እኛ እዚህ ቢዝነስ ላይ ስንጀምር የጀመርነው ከዜሮ ነው፣ ከስክራች ነው። ምንም ነገር አናውቅም ነበር። እያንዳንዱን ግን በሂደት እያደረ ነው እየለመድን የመጣ ነው፣ እየተማርን ትሬኒንጎች አሉ። ፉል ፓኬጅ ነው ይሄ ቢዝነስ የሚያቀርበው እና ያንን በመጠቀም ራሳችንን እየቀየርን መጣን ማለት ነው። ማንም ሰው ሲጀምር ከዜሮ ነው የሚጀምረው። ይሄ ቢዝነስ የፈለጋችሁ ባክግራውንድ ይኖራችሁ፣ እዚህ ቢዝነስ ውስጥ ብዙ ባክግራውንድ ያለው ሰው አለ። ዶክተሮች አሉ፣ ኢንጂነሮች አሉ፣ ነርሶች አሉ፣ ፋርማሲስቶች አሉ፣ ሁሉም አለ። ግን እዚህ ቢዝነስ ውስጥ ሲገቡ ከመጀመሪያ ከቢጊነር ከዜሮ ከስክራች ነው የሚጀምሩት። ኤክስፐርት መሆን አይጠበቅም። እነዚህ ትሬኒንጎች አሉ፣ ሜንቶርሺፕ አለ፣ ኮቺንግ አለ፣ የሚረዱን ማለት ነው። ብቻችሁን አይደላችሁም ስትገቡ፣ የሚያስፈራ ነገር አይደለም። እነዚህ ኮሚኒቲ ራሱ አለ የሚያግዝ እና አላቅም ብላችሁ የምትፈሩት ነገር ኢቭን መሳሳት ቢሆንም ከዛ ከስተቱ የሰው የተማረ እያደገ ነው የሚሄደው። መሳሳትን መፍራት የለብንም። ሰው ልጅ እስከሆንን ድረስ መሳሳት ያለ ነው። እየተሳሳትን ደግሞ እያደገን እየለመድን ከዛ እየተማርን ነው የምንሄደው። በዚህ ላይ ነው ኮንፊደንሳችን እየዳበረ የሚሄደው ማለት ነው። ግን እያዳረ ነው ሁሉ ነገር። እኔ ዛሬ ጀምሬ ዛሬ ሁሉ ነገር አውቃለሁ አልልም። ከኔ በፊት የነበረ ሰው ብዙ ነገር ሊያውቅ ይችላል። ለመማር ዝግጁ ከሆናችሁ፣ ለመቀየር ዝግጁ ከሆናችሁ ሁሉ ነገር ትማራላችሁ። እዚህ ቢዝነስ ውስጥ ኤክስፐርት መሆን አይጠበቅባችሁም። ኮምፒውተር ስኪል ሊኖራችሁ አይገባም። ትሬኒንጋችን ቀላል እና ቪዲዮ ቤዝድ የሆነ ነው። እዚህ ንኩ የሚል ነው እና ይሄንን ይረዳችኋል ማለት ነው። ምንም መፍራት አያስፈልግም። አላውቅም ምንም ነገር ብላችሁ የምትጨነቁበት ነገር የለም። እየተማራችሁ የምታገኙበት ነው። ያ ትንሽ ነገር በትንሽ ነገር ኢቭን እኮ በቀን ራሱ አንድ ነገር ለማወቅ ራሱ ብትሞክሩ ወይ ደግሞ አንድ ሰዓት የሆነ ነገር ለመማር ብትሞክሩ አስቡት እስቲ በአመት ምን ያህል ነገር እንደምንማር
ምን ያህል ሰዓት ስፔንድ እንደምናደርግ ለመማር ብዙ ሰዓቶችን ማሳለፍ የለብንም። የተወሰነ ሰዓት በቀን እስቲ እንደዛ የምናደርግ ከሆነ እየተማርን እንሄዳለን እና ሁላችንም ከዜሮ ነው የጀመርነው፣ በሂደት ነው እየተማርን የመጣ ነው የምለው። አመሰግናለሁ። ሷዲዬ በጣም አመሰግናለሁኝ። የእውነት ነው። ነገሮችን አዲስ ነገር ምንጊዜም አዲስ ነገር ስንጀምር ለማወቅ ለመማር ለማደግ እስከሆነ ድረስ የምናውቀውን ነገር ሳይሆን የማናውቀውን ነገር ሁል ጊዜ ለማወቅ በጣርን ቁጥር እናውቃለን እና እዚህ ቢዝነስ ላይ መማር፣ ማደግ፣ መለወጥ፣ አዲስ ነገር መማር የፈለገ ሰው ነው እንደውም የሚያድግበት እና እንዳለችው ሰዋዴ ቪዲዮ ቤዝድ የሆነ ትሬኒንግ አለን። ምንም ነገር ሁላችንም እንዳለችው ከተለያየ ባክግራውንድ ብንመጣም አልቸገረንም። ቪዲዮ ቤዝድ የሆነ ትሬኒንግ ወስዶ ሳፖርቲቭ የሆነ ኮሚኒቲ ጋር አብሮ ለመስራት አልቸገረንም እና አትፍሩ ነው መልእክታችን። መጀመር ይቻላል ከዜሮ። ቀጥሎ ወደ ሀንዬ ሄዳለሁ። ሀንዬ አንቺስ የአንቺ ልምድ ምን ይመስላል? አንቺስ ከምን ጀምረሽ ነው እዚህ የደረስሽው? ለተመልካቾቻችን ምን አይነት ምክር አለሽ ለሚፈሩ ሰዎች? አመሰግናለሁ ሰሎምዬ፣ እንደምን አደርሽ? እኔ ነበርኩ እኮ አንደኛው የማልጀምረዋ ሰው። ምክንያቱም እኔ ይሄን ቢዝነስ መጀመሪያ ሳይ እስከ ዳርም ብትሆን ሚናንም ሳያት ኢንተርቪው ስታደርግ ነው ያየሁት። ስለዚህ እኔ አልችልም፣ ኢንተርቪው ማድረግ አልችልም። ምክንያቱም ይሄ ወጥቶ ማውራት ልምድ የለኝም። ፒክቸር ምናምን እንደዚህ ራሴን የፋሚሊ ፒክቸር እንኳን ብዙን ጊዜ የኔ ምንድን ነው ፎቶ ጥሩ አይወጣም እያልኩኝ ራሴን እንኳን ፎቶ ውስጥ መክተት አልወድም እና ግን ምንድን ነው ያየሁት ነገር ፍላጎት ነበረኝ። የምን ፍላጎት ነበረኝ? የመቀየር ፍላጎት ነበረኝ። ስለዚህ ኤክስፐርት ነበርሽ ወይ ብትይኝ አልነበርኩም። ምንም እውቀቱ የለኝም። ምክንያቱም ሲጀመር ዲጂታል ቢዝነስ ኒው ቲንግ አይደል? አዲስ ነገር ነው እየመጣ ያለው። ነገሮች ሁሉ ወደ ዲጂታል እየሄዱ ያሉት አሁን ነው፣ ዘመኑን መዋጀት የሚባለው ነገር። ስለዚህ ለእኔ ከባድ ነበር ማለት ነው። ፍርሃቱም አለ። አንደኛ ባይሆንልኝስ፣ ባይሳይ ሰው ምን ይለኛል? ይሄ ብዙዎቻችንን አንቆ የያዘን ነገር እኔ ጋር ነበር። እኔ ሚናን ልክ ኢንተርቪው አድርጋ አይቻት ሳይናፕ አርጌ ከዛ 149 ብር ከፍዬ ሁሉን ነገር ወድጀው፣ ግን ጭንቀቴ ምን ነበረ? እቺ 149 ብሯን ልክ ከከፈልኩ በኋላ እሷ ኢንተርቪው ስታደርግ ነው ያየኋት። ስለዚህ አንድ ነገር ደግሞ ያየሽውን ነገር ነው ኤክስፔክት ታደርጊያለሽ አይደል? እኔም ይሄን ማድረግ ይጠበቅብኛል ማለት ነው ብዬ ራሴን ስጠይቅ አይ ጀስት ኮል ሄር ደውዬ ምንድን ነው ያልኳት? ኢንተርቪው ማድረግ ግዴታ ነው ሪኳየርመንት ነው ነው ያልኳት። ምክንያቱም ያ ነው አዎ ነው ብትለኝ አይ በቃ ይሄ ለእኔ አይደለም። ምክንያቱም እኔ እንደዚህ ራሴን ገልጬ ስለ ራሴ ማውራት የምችል ልጅ አይደለሁም ብዬ ልትወው ነው ነበረ። ግን አይ ነው ኢንተርቪው ማድረግ አይጠበቅብሽም፣ የሚጠበቅብሽ 2 ሚኒትስ ወይንም ደግሞ ሜሴጅ ማድረግ ነው የሚል ነበር የነገረችኝ ማለት። ከዛ አይ ይሄንማ እንደው አድቨርቲዝመንቶች 2 ሚኒትሷ እንኳን ብታቅተኝ ሜሴጅ ግን ሊያቅተኝ አይችልም። እንደ 12 ዓመት ተምሬ 4 ዓመት ዲግሪ ይዤ ጨብጬ መጥቼ ይሄማ ከከበደኝ ጉዶኛለሁ ማለት ነው ብያት። ምክንያቱም አንደኛ እኔ ኤክስፔክት ያደረግኩት በእንግሊዝኛ ሁሉ ነገር አሁን እንደዚህ እንደምናወራው በራሳችን ቋንቋ አሁን አድቨርቲዝመንት ራሱ በአማርኛ እንዳለ እንኳን አላቅም ነበረ። ምክንያቱም አማርኛ አድ ስላላየው ማለት ነው። እስኩዬ አማርኛ አድ ነው ያደረግኩት ብላለች፣ ግን እኔ አልገጠመኝም የእሷ በዛን ጊዜ በወቅቱ የነበረው ትልቁ ነገር። ግን የሰው ልጅ መለወጥ ከፈለገ ከምን በቃ መማር ስቴፑን ተከትሎ እኛ ያደረግነውን ነገር ተከትሎ መሄድ ይችላል። ያንን ማድረግ ሲችል ምን ማድረግ ራሱን መቀየር ይችላል። ስለዚህ ትልቁ መለወጥ ትፈልጋላችሁ? አዎ ከሆነ ቴክ ስቴፕ አክሽን ውሰዱና እኛ እንዳረግነው መሄድ ነው። ምክንያቱም ማናችንም ይዘነው የመጣነው ነገር የለም። አሁን የምንሰራበት ቦታ እንኳን ተቀጥረን ስንሰራ መጀመሪያ 12 ዓመት ተምረን ከዛ ደግሞ ቢያንስ እንኳን
ትሬኒንግ ሳይሰጡን በአንድ ጊዜ ግቡና ስሩ የሚባልበት ቦታ የለም። የሄድንበት ቦታ መስሪያ ቤቱ እንኳን ምን ይሰጠናል? ትሬኒንግ ይሰጠናል። ሴም ቲንግ ነው። በአንድ ቀን መታችሁ አድቨርቲዝመንት አሰሩ ምን አለ? ትሬኒንግ አለ። ያንን ለመማር ፈቃደኛ የሆነ ሰው ግን ያስፈልጋል። ከዛ ግን ሁሉም ማድረግ ይቻላል እና ኑ አብረን እንስራላለን። ኤክስፐርት መሆን አይጠበቅብንም። አመሰግናለሁ። ሀኒዬ በጣም አመሰግናለሁኝ። እያወራሽ ምን አስታወሽኝ? እኔ እንግዲህ እናንተን እንደዚህ እንትን አይቼን የመጣሁትና በየቀኑ የምታረጉትን ውይይቶች 90 ቀን ቻሌንጃችሁን እና እኔም እንደዚህ በየቀኑ ከነሱ ጋር ማውራት ይጠበቅብኝ ይሆን ይህም ቢዝነስ ራን ለማድረግ የሚል እንትን ጥያቄ ጭሮብኝ ነበር እና ሲስተሙ ራሱ ይሄ ሰርቫንት መሆን ማገልገል ያወቁትን ማሳወቅ የሚለውን ነገር አያይዞ ስለሚያስተምር ራሱ ይወስዳቸዋል እና ይሄ ድፍረቱን በራስ መተማመኑን ያወቁትን ነገር ለሰዎች ሼር ማድረግ መቻልን በሂደት የምታመጡት ነገር ስለሆነ ሀኒዬ እንዳለችው ይሄንን ነገር ይዛችሁ መምጣት አይጠበቅባችሁም። በሂደት የምታዳብሩት ነገር ነው። እንግዲህ ሀኒዬ ራሷን ሶሻል ሚዲያ ላይ ፎቶ እንኳን ፖስት የማታረግ ልጅ ናት። ዛሬ ራሷን እንደዚህ ለሰዎች ጊዜ ሰጥታ ውድ ጊዜዋን ሰጥታ ለሰዎች እንዲህ አይነት መልዕክቶች፣ ሀሳቦች እያካፈለች ያለች ትናትና ሁላችንም ስንጀምረው ፍርሃት፣ ስጋቶች ነበሩን እና ያንን ፍርሃት እንዴት ገፈፍ ነው? እስኪ ኑ ጠጋ ብላችሁ ተማሩ እና ኢንፎርሜሽን አገኙና ሂደቱ ራሱ እንትን ይላችኋል፣ ይወስዳችኋል። እናንተ ሳታውቁት ሳታስቡት ሶሻል ሚዲያ ላይ አክቲቭ መሆን የግድ አይጠበቅባችሁም። እኛ አብዛኞቹ ቢዝነስ ፓርትነሮቻችን በ2 እና 3 ደቂቃ ማስታወቂያዎች ነው የመጡት። እንደኛ ምናልባት እንዲህ በ90 ቀን ቻሌንጅ ምናምን እንደኔ ላይሆን ይችላል ሁሉም ሰው የመጣውና ያንን ነገር እንዴት አገኘን የሚለውን የኛን ለማየት ኑ የነፃ ገለጻውን አገኙና ኮሚኒቲውን እዩት። እኛ ብቻ አይደለንም፣ አበሾች ብቻ አይደለንም። እዚህ ካምፓኒ ላይ እየሰራን ያለ ነው። በግሎባል ካምፓኒያችን ከተለያዩ አገር ዜጎች ጋር አብረን የምንሰራበት ነው እና ከተለያየ ሀገር ዜጋ ጋር በዓለም አቀፍ ደረጃ ቢዝነስ ኦን ለማድረግ ኑ እና እኛ ያገኘነውን አገኙ ጥሪያችን ነው። አመሰግናለሁ ሀኒዬ። ወደ እስኩዬ እሄዳለሁ። አመሰግናለሁ በጣም ሰሎምዬ። እንዴት ናችሁ? እንደምናምሻችሁ ሁላችሁንም። እንግዲህ ለነጋላቸውም እንደምናደራችሁ እያለሁ ጥሩ ጥሩ ነገሮች ነው ያወሩት ቀድመው እህቶቼ። እኔም የተለየ ነገር አይደለም የነበረኝ እውነት ለመናገር ምንም እንኳን እንደው ለዚህ ለሶሻል ሚዲያ ወይ ደግሞ ለዚህ ለቴክኖሎጂ ሩቅም ባልሆን ግን እውነት ለመናገር ስለ አድቨርታይዚንግ ቢዝነስ ምንም የማውቀው ታሪክ አልነበረም። ኢቭን ፔጅ እና ፕሮፋይል እንኳን ለይቼ የማላውቅ ሰው ነበርኩኝ። እንዴት አድርጎ ማስታወቂያ እንደሚሰራ ምናምን የማውቀው ታሪክ የለም። ግን ማስታወቂያ ባየው ሰዓት አሁን ትልቁ ማተር የሚያደርገውን ነገር ነግራችኋለች ሀኒዬ። ለመለወጥ የፈለገ ሰው ማለት ነው። እኔ አሁን ቼንጅ ነበር የምፈልገው በዛ ሰዓት። ትሩሊ ቤት ቁጭ ብዬ ልጄ ማሳደጊያ አመት ሙሉ የሰጠኝን ሃፒነስ ሳየው በቃ ያንን ማስቀጠል ነበር። ሌላ ህልም አልነበረኝም እና there is no በቃ ኖ ዌይ እንደዚህ ሃፒነስ ሊሰጠኝ የሚችል ኢንቫይሮንመንት ላገኝ አልችልም አንለስ ቤቴ ቁጭ ብዬ የሚሰራው ነገር ካላገኘው የሚለው ነገር ውስጤ ስለነበረ ማስታወቂያን ያየሁትኝ። ማስታወቂያውን አዳምጬ ከዛ በኋላ ዌቢናር ሄዶ ለማየት ምንም እንዴት እንደጓጓው ራሱ ልነግርሽ አልችልም። ላይቭ ለማየት ማለት ነው። ማታ አካባቢ ነው አድቨርታይዚንጉን ያየሁት። ኔክስት ዴይ 5 PM ላይ እንዳለ ሳቅ አይ ካንት ዌይት ላይቭ ለማየት ማለት ነው። ከዛ በኋላ በቃ ከዛች ፖይንት ጀምሮ ወደኋላ የሚመልሰኝ አንዳች ነገር አልተገኘም። ለምን ቼንጅ ለማምጣት ፍላጎቴ ከልብ ነው። የእውነተኛ በርኒንግ ዲዛይር አለኝ። ኦን ቶፕ ኦፍ ዛት ደግሞ በዚህ ጊዜ ቴክኖሎጂ ያመጣው ነገር በቃ ጠንካራ ተማሪዎችን ብቻ አፕሪሼት የሚያደርግ ሲስተም ነው። በጣም የሚያስደንቀው ፓርት ማለት ነው። ለመማር ጊቭአፕ የማያደርግ ሰው ራሱን እስከፈለገው ድረስ ብዙ ነገር ሪዋርድ ማድረግ ይችላል። ምክንያቱም ለሁሉም ነገር መነሻው
እውቀትን ገንዘብ ማድረግ ስለሆነ ማለት ነውና ምንም የማላውቀው ኢንዱስትሪ ነው። በቃ ሀ ብዬ ለመማር ግን ፈቀድኩ። በቃ ከልቤ ፈቀድኩኝ። ስለዚህ እያንዳንዷን ስቴፕ ለመሄድ የቸገረኝ ነገር የለም እና ብዙ ጊዜ አሁን ሰዎች የተለያዩ ቢዝነሶችን ሲያዩ አሁን ጀስት ሪሊ ከራሳቸው ዲዛይር ጋር ኮኔክት ለማድረግ ስለሚቸገሩ ነው በአብዛኛው ሰዎች እንጂ ትሩሊ የሚፈልጉት ነገር ካለ እንዲህ አይነት ነገሮችን ቻሌንጅ ለማድረግ የማይከፈል ፕራይስ የለም። በትክክል ያየሁት ነገር ምክንያቱም ጊዜ መስጠት ነው የሚጠበቅብን። በቃ አናቅም አይደለም እንወቅ ካለን የሚጠበቅብን ጊዜ ሰጥቶ መማር ነው እና እንደዚህ አይነት ሲስተም መኖሩን ራሱ አሁን ሰዎች እንደ አዲስ በቃ አዲስ ነገር ሲሆንባቸው ሳይ ራሱ እገረማለሁኝ። ምክንያቱም ሰው ራሱን ሪዋርድ ላድርግ ካለ አሁን በሶሻል ሚዲያ ኢዝ ፉል ኦፍ አድቨርታይዚንግ። ስለዚህ ያሉት አድቨርታይዚንጎች ጀርባ ሰዎች ምን ፈልገው ነው የሚሰሩት፣ ምንድነው ሪዋርድ የሚያደርጋቸው ነገር የሚለውን ነገር ሰዎች ማገናዘብ እስከቻሉ ድረስ ዲስ ዴይስ ራሳችንን ሪዋርድ ለማድረግ እጅግ የተሻለ ዘመን ላይ ነው ያለ ነው። ቢዝነስ ማለት ፎርሙን ቀይሮ ነው የመጣው። አሁን በቃ ኤክስፕረስ ሁ ዩ አር ራስን ከሚመስሉ ሰዎች ጋር ስራ። ይሄ ነው የሆነው አሁን የዘመኑ ነገር ማለት 21st ሴንቸሪ ላይ እንግዲህ ሆነን ቢዝነስ ይከብደናል የምንል ሰዎች ቢዝነስ ማለት ኦል አባውት ሰርቺንግ ዘ ፒፕል ሁ ሃቭ ዘ ሴም ዲዛይር ዊዝ ዩ ነው። እኛ የምንፈልገውን የታይም ፍሌክሲቢሊቲ፣ እኛ የምንፈልገውን ኢን ዘ ፊውቸር ፋይናንሻሊ ሴኪውርድ መሆን የምንፈልጋቸውን ነገሮች ሁሉ ዲዛይር ያደረገ ሰው ሶሻል ሚዲያ ላይ ያሉትን ነገሮች ለመማርና በሚመቸው በነገራችን ላይ አሁን እኛ ስለፈቀድን ስለወደድን የእውነት ጋፑን ስላየነው ማህበረሰባችን ጋር ምን እንደጎደለ ስለተረዳን ሃርደስት ዌይት ስለተማረ ኤጁኬሽን ማተርስ ብለን ነው እንደዚህ አይነት ሴሽኖች የምናዘጋጀው እንጂ በመሰረቱ አድቨርታይዚንግ ቢዝነስ ስለ አድቨርታይዚንግ ተምሮ ዊዝን ሾርት ሚኒት ኦፍ ቪዲዮ ከሰዎች ጋር ኮኔክት ማድረግ መቻል። ለዛ ደግሞ ማንን ታርጌት አደርጋለሁ፣ በምን ያህል በጀት፣ ከነማን ጋር በምን አይነት ሜሴጅ ሊገናኝ፣ እንዴት አይነት ማስታወቂያ ያለ ስራ በሙሉ በትምህርት የምናገኘው ነው እና በየትኛውም ፎርም ኦፍ ኮኔክሽን ሰዎች ከሰዎች ጋር ሊሰሩበት የሚችሉበትን እድል መጠቀም የሚፈልጉ ከሆነ ሌላው በሙሉ ዊዝ ለርኒንግ የምናስወግደው ነው። በአብዛኛው ሰው ፍርሃት ውስጥ ነው የሚኖረው። ሶሻል ሚዲያ ላይ ራሱን ኤክስፖዝድ ማድረግ እንደገና ደግሞ ኢፍ ሰምቲንግ ሃፕን ምናምን የሚለውን ነገር በጣም ብዙ ነገር ያስባል። እንደገና ደግሞ ጀምሬ ሰክሰስፉል ከመሆን ከሚለው ይልቅ ኔጌቲቭ ነገሩ በጣም ስለሚገንብን ማለት ነው ፌል ባደርግስ የሚለው ነገር ሰው ያስበዋል። ግን አፍተሮል በቃ የሄድም የትም ሀገር ልንኖር ምርጫ ስናደርግ አውር ቾይስ ቼንጅ ስለፈለግና ስለፈለግን ነው። ለውጥ ከልባችን ፈልገን ለመጣን ሰዎች ግን በትክክል ራውታችንን እንድናስተካክል አድርጎናል እንዲህ አይነት ሲስተም እና መታችሁ ተማሩ ነው የምለው። ምንም ነገር ከስክራች ለመጀመር አንፍራ። ከዛ በተረፈ ደግሞ ለኖሌጅ ያለን ነገር ይጨምር። በቃ ሰው ካወቀ ለማወቅ ጊዜ ከሰጠ ያውቃል። ለመማር ራሱን ካስገዛ ቴክኖሎጂውን ተጠቅመው ስራ መስራት ይችላል እና ከዛ አንጻር እዚህ ላይ በጣም ፎከስ አድርገው ሰዎች አላቅም አይሆንልኝም እንዴት ይሆንልኛል እና የሚለውን ነገር ማሰብ ትቶ ብማር ብዙ ነገሮችን መቀየር እችላለሁ ብሎ ለራሱ እድል የሰጠ ሰው ግን አሁንም ወደፊትም ራሱን ለማሳደግ የተፈጠረለት መንገድ አለ ነው የምለው። ለማንኛውም እንግዲህ ከኛ ጋር መስራት ለሚፈልጉ ሰዎች ዌልካም ማለት ፈልጋለሁኝ። እዚህ እንግዲህ ሆስት ያደረገችው ሰሎሜ እዚሁ ፔጇ ላይ ዌብሳይቷን ታገኙታላችሁ። ሪች አውት አድርጓት፣ ጠይቋት። ሜንተርና ኮች ማድረግ የምንችል ሰዎች ነን እዚህ ያለ ነው። ሌታስ ወርክ ቱጌዘር ተማሩ የሚለው ሜሴጅ ይድረሳችሁ ለማለት እወዳለሁ። ቴንክ ዩ ሶ ማች ሰሎሜ። በጣም አመሰግናለሁ እስኩዬ። እውነት ነው። ጊዜ በብዛት ሰው ጊዜ የለኝም ይላል። ኤክስፐርት አይደለሁም ከሚለው ተጨማሪ ደግሞ ጊዜ የሚባለው እና ሰዎች የጊዜ ነፃነትን ለማግኘት በተጣበበ ጊዜያቸው የጀመሩት ነገር ነው እንደዚህ ሰፍቶ ቲም ቢውልድ ማድረግ የቻልነው እና እስኩዬ ይህን ቢዝነስ ስትጀምር እንግዲህ ሁል ጊዜ የምትነግረን ነገር ነው። ፍሬሽ እናትና ተማሪም ነበረች እና ጊዜ የለንም ለምትሉ በጣም ጥሩ ምሳሌ መሆን የምትችል እህታችን ናት እና በእሷ ምክንያት ነው ደግሞ እኛ የተሰበሰብነው እዚህ ጋር የምታዩን ሰዎች ሁሉ እና ኤክስፐርት መሆን አይጠበቅባችሁም። ጊዜ የለኝም የምትሉም ሰዎች ምሳሌ መሆን የሚችሉ ሰዎች እያያችሁ ነው እና ገንዘብ ለማግኘት እውቀት ይቀድማል። እውቀት ለማግኘት ደግሞ ጠጋ በሉና ሳይን አፕ አድርጋችሁ መረጃ ማግኘት የምትችሉበትን እድል ፍጠሩ። ሰዎች ሶሻል ሚዲያ ላይ እንዳለችው ብዙ ኔጌቲቭ ነገሮች ስለሚበዛ ይፈሩታልና
ሶሻል ሚዲያ ላይ ግን ሰርቶ መቀየር የሚቻልባቸው ብዙ ኦፖርቹኒቲዎች ስላሉ ተጠቀሙበት ምክራችን ነው። ቀጥሎ ወደ ስናፍቃለሽ አይደል? ወደ ስናፍቅ ሄዳለሁ። አንቺስ ምን ትይናለሽ? አላው እንዴት አመሻችሁ? እንዴት አደርሽ? ሰሎሜ እንዴት ናችሁ? እኔ እንግዲህ ራሴም በሆነ ኤክስፐርት መሆን ቢያስፈልገው ኖሮ እኔ ራሱ አልመጣም ነበርና ከታች ሁሉም ነገር ከታች መጀመሩ በጣም ሄልፕ አድርጎኛል። ምክንያቱም የሆነ ነገር የሆነ እውቀት ሊኖርሽ ይገባል፣ እንደዚህ አይነት ነገር ማወቅ አለብሽ ብትባይ ያ ነገር ከሌለሽ መተውን ነው የምትመርጪው እንጂ አይ ቆይ ይሄን ነገር ተምሬ ከዛ ይሄን እጀምራለሁ እኔ በግሌ አልልም። እና ግን እዚሁ መጥቼ እንድማረው እንዳውቀው ስላደረገኝ እንደውም በጣም ነው ይህንን ቢዝነስ የእውነት የማመሰግነው ማለት ነው። ምክንያቱም ብዙ ነገር ነው እየተማርኩ ያለሁት፣ ብዙ ነገር ነው እያወቅኩ ያለሁት እና እኔም እንግዲህ መምጣት የሚፈልጉ እንደዚህ ከቤታቸው ሆነው ልጆቻቸውን እያሳደጉ መስራት ለሚፈልጉ ሰዎች በቃ ለመማር ብቻ ፈቃደኛ መሆን ነው የሚያስፈልገው። ለመማር ፈቃደኛ ከሆኑ ምንም ነገር ላይ የፈለጉ ቦታ ላይ መድረስ ይችላሉ እዚህ ገብተው ማለት ነው። እና ዋናው ነገር በቃ እውቀትን ለማወቅ ፈቃደኛ መሆን ነው የሚያስፈልገው ብዬ ነው የምለው። አመሰግናለሁ ሰሎሜ። ቴንክ ዩ። እናመሰግናለን። ስናፍቅ በጣም ፈቃደኛ መሆን እውነት ነው። ለራስ እድል መስጠት፣ ፍቃድ መስጠት፣ የራስ አለቃ ለመሆን፣ የራስ ቢዝነስ ስራን ለማድረግ፣ እውቀት ለማግኘት መፍቀድ ያስፈልጋል እና ለራሳችሁ እድል ስጡ። ለራስ እድል ስትሰጡ የአይቲ ፕሮፌሽን ሊኖራችሁ አይገባም። ይህን ቢዝነስ ለመስራት የተለየ ቋንቋ ችሎታ፣ የተለየ ነገር ይዛችሁ ሳይሆን የምትመጡት የተለየ ነገር ለማግኘት ነው እና ኑ ለራሳችሁ እድል ስጡ። ወደ ሚና እየሄዳለሁ። ሚኑ እንኳን ደህና መጣሽ። ደህና ቆያችሁ። እሺ፣ በመጀመሪያ ይቅርታ ገባ ወጣ አለብኝ፣ ገና ከውጪ እየመጣሁ ነው። እንግዲህ የዚህ ቢዝነስ አንደኛው ውበቱ ከየትም ቦታ መስራት መቻላችን እና በተለይ ደግሞ ለቢዚ ሰዎች ክሬዚ ስኬጁላቸው ውስጥ መግባት መቻሉ ነው። እኔ you don't have to be expert ብቻ ሳይሆን you have to be busy to start this business ነው የምለው። ቀይረዋለሁ። ለምን ፊት ያደረገው ቢዚ ነው። እኔ ይሄን ወደዚህ ቢዝነስ ስመጣ አራተኛ ልጅ ወልጄ ትምህርት ቤት ውስጥ ሆኜ ነው የመጣሁት ይሄ ቢዝነስ ስመጣ። ስለዚህ በይሄ ሪላክስ አድርጌ የምሰራው ነገር ጠፍቶኝ ምናምን አይደለም የጀመርኩት። በጣም ቢዚ በሆነው ነገር ውስጥ መግባት የሚችል የቢዝነስ ፕላትፎርም እንደሆነ የተነገረበትን ማስታወቂያ ስላየው ነው እውነት ለመናገር ማለት ነው። እሱኛው ደግሞ መሆኑ ደግሞ ለምንድን ነው የጠቀመኝ እንዳልል ተመቻችተን ባለንበት ነገሮች ውስጥ ነገሮችን እንደ ቀላል ስለምናያቸው ነገ እያልን ብዙ ነገሮችን እንላለን። ይሄ ቢዝነስ ግን ያለኝን ክሬዚ ሆኖን የላይፍ ስታይል ሼፕ እንዳደርገው ብዙ ነገሮችን እንድቀይራቸው ነው የረዳኝ ማለት ነው። ስለዚህ እኔ ስመጣ እናት ነኝ፣ ነርስ ነኝ፣ በጣም ቢዚ ኮሚኒቲ ሰርቫንት የሆንኩ ሰው ነኝ። ከዛ በኋላ ደግሞ ኖ ልልባቸው ማለት አሁን ይሄን ነገር መጀመር የለብኝም እንደ ኖርማል ዴይ ማለት ነው። I am busy to add more ምልበት ብዙ ኤክስኪውዞች ነበሩ። ግን እዚህ ውስጥ ይሄኛውን የተናገርኩት ነገር ውስጥ መግባት ያስቻለውና እኔን ደግሞ አሁን ያለኝን ማንነቴን ስለሰራኝ ሰዎች ከኔ ጆርኒ እንዲማሩ ፈልጋለሁ። ለራሳችን እድል ባልሰጠን ቁጥር ነጋችንን የማየታችን ማለት የተሻለውን ነገር ማለት ነው ለማየት የምንሄድበትን መንገድ እናሳጥራለን የሚለውን ኮንክሉዥን ነው እንግዲህ አፍተር almost 5 years in this journey የተመለከትኩት ማለት ነው። እዚህ ቢዝነስ መግባቴ አሜዚንግ የሆነ ኮሚኒቲ አግኝቼ ሁሉ ጊዜ አካውንቴብል እንድሆን ኢንስፓየር እንድሆን ረድቶኛል። ስለዚህ I have to give up ባልኩት በምልባቸው በእያንዳንዱ ኦኬዥኖች ማለት ነው እና I have to continue እንድል የሚያስችሉኝ ብዙ ማንነቶችን አገኘሁበት ማለት ነው።
ምንም እኮ ኤክስፐርቲዝ ስለሌለኝ ነው እንትን እየተጠቀምኩበት ያልሆነው እንዳልል ደግሞ ምንም አይነት እውቀት ይዤ ሳልመጣ እውቀት እንዲኖረኝ ያደረገ ፕላትፎርም ነው። ስለዚህ ስጀምር የቢዝነስ ባክግራውንድ አልነበረኝም፣ ምንም ሴሊንግ እንትን የለኝም፣ ኤክስፐርቲዝም የለኝም። በፕላስ ደግሞ ይሄ የኮምፒውተሩ እንትን እውቀት አልነበረኝም። እኔ ፌስቡክ ከፎቶ መለጠፍና ሰውን ኢንተርቪው ከማድረግ የዘለለ ማንነት ይኖረዋል ብዬ በህልሜም አላውቅም ነበር። ዛሬ ግን ፌስቡክን ከመውደድ የተነሳ ትራስ ሁሉ ገዝቻለሁ ማለት ነው። ፍቅሬን ለመግለጽ ማለት ነው። አይም ቢን ሆነስት እውነቴን ነው የምነግራችሁ። ለካ እትናት ኦንሊ ጀስት ወደውን አፍቀረው ምናምን እንድንደሰትበት ብቻ የፈጠሩትን ፕላትፎርም ሳይሆን ገንዘብ መስሪያ ማሽን እንደሆነ ብዙ ሰዎችን አላማቸውን ለማሳካት የሚጠቀሙበት ትልቅ መንገድ እንደሆነ መማር የቻልኩት ለራሴ ለመማር እድል ስለሰጠው ነው። ስለዚህ ተመልካቾቻችን ምንም ኤክስፐርቲ አያስፈልጋችሁ፣ ማንንም መለመን ማስለመን አይጠበቅባችሁ። ምንም አይነት የሴሊንግ ኤክስፔሪየንስ አይፈልግም። እናንተም ደግሞ ሴል እንድታደርጉ የሚጠበቅባችሁ የለም። ፊታችሁን እንኳን ማሳየት ባትፈልጉ እግዚአብሔር ይመስገን በደጉ ዘመን የመጣችሁት ፌስለስ ማርኬቲንግ ተጠቅማችሁ በተለያየ አቫታሮች ቢዝነሳችሁን ኢንፋይናንስ በሆነ እንትን ፖቴንሻል ውስጥ ማሳደግ የምትችሉበት ዘመን ላይ ነው ያላችሁ። ስለዚህ እኔ ዛሬ ገንዘብ የለኝም ለሚል ሰው፣ ቢዚ ነኝ ለሚል ሰው፣ ሰዎች እኮ እንዳላደግ ብዙ እንቅፋት ይሆንብኛል ለሚል ሰው፣ ራሴ እንዳውት አደርጋለሁ እኮ ለሚል ሰው፣ ከዛ ደግሞ እንደኔ አይነቱ ሰው እንደዚህ አይነት እድል እንዴት ያገኛል ብሎ ራሱን ሸብቦ ላለ ሰው ማለት ነው ይሄ ቢዝነስ መድኃኒት ነው። ስለዚህ ኑ ታከሙ ብዬ ጋብዛለሁ። አመሰግናለሁ። ሚናዬ በጣም እናመሰግናለን። አዎ ይሄ ቢዝነስ መድኃኒት ነው። አይነ ጥላ ይገፋል። ብዙ መድኃኒትነት አለውና ኑ መድኃኒታችሁን አግኙ። ምንም ጨምረው ነገር የለኝም። ይሄ ሶሻል ሚዲያ እንግዲህ ብዙ ታሪክ የተሰራበት ብዙ ደግሞ ኮሚኒቲያችን ላይ በቃ ነቀርሳ የተከለበት እንትን ነውና በጎውን ነገር የወሰድን በጋራ ሊያሳድገን አብሮ አቻችሎ ሊያኖረን የሚችል ነገር ላይ ትኩረት እያደረግን ሀገራችንን ህዝባችንን ሊጠቅም የሚችል ነገር ላይ አብረን እንስራ ነው የምንለው እና የኛ ይሄ ሳምንቱ ሙሉ የምናደርገው ከጃንዋሪ ጀምሮ የጀመርነው ላይቭ ሴሽናችን እንዳለችው ሚናዬ ወይም እህቶቼ ከዚህ በፊት እንደጠቀሱት ይሄን ቢዝነስ ለማስተዋወቅ የ2 እና የ3 ደቂቃ የ1 ደቂቃ አድ መስራት ነው፣ አድቨርታይዝመንት እና ብዙ ሺህ ሰዎች ጋር መድረስ የምንችልበትን ክህሎት አዳብረናል። እንዴት ብለን ሰዎች ጋር መድረስ እንዳለብን በትሬኒንግ የተደገፈ እውቀትን አግኝተናል። ነገር ግን ለህዝባችን ለወገናችን ይጠቅማል ይበጃል ስለምንል ነው እና ቢዝነስ ተኮር ብቻ ሳይሆን የተለያዩ ማህበራዊ ጉዳዮችን እያነሳን የምናወራበት ነው እና አብረን እንደግ አብረን እንስራ የሚሉ ሰዎችን በመከተል በማበረታታት የበጎ ነገር አካል ሁኑ። ብዙ ሰዎች ሲረዱበት፣ ብዙ ሰዎች ደግሞ ሲነቀፉበት፣ ሲዋረዱበት እናያለን እና ሶሻል ሚዲያን ለበጎ ነገር በመጠቀም ኔጌቲቭ ነገሩ እንዲጠፋ እንዲወገድ ከማህበረሰባችን ማድረግ እንችላለን። እንደው ቢዝነሱ ላይ ብቻ ሳይሆን ያለን እንትን ይሄ ነው። ይሄንን ሀሳባችንን የምትደግፉ ሰዎች እንግዲህ ሼር በማድረግ በጎ ነገር ስለሆነ ላልሰሙ ሰዎች እንድታደርሱ እንጠይቃለን። ኢንፎርሜሽኑን ለማግኘት ዘወትር ማክሰኞ እና ሐሙስ የቀጥታ ነፃ ገለጻ አለና ዌብሳይታችን ላይ ሳይን አፕ በማድረግ ይህን ነፃ ገለጻ ማግኘት ትችላላችሁ። ከዛ በዘለለ ደግሞ ነፃ ገለጻውን አይታችሁ ጥያቄዎቻችሁን ጽፋችሁ ደግሞ የተመቻችሁን ሰው ኮንታክት አድርጋችሁ ጥያቄያችሁን ልንመልስላችሁ እንችላለን። ይሄን ቢዝነስ ለመጀመር ምንም አይነት የቀደመ እውቀት አያስፈልጋችሁ። የማወቅ የማደግ የመማር ፍላጎት ብቻ ይዛችሁ ኑና አብረን ተምረን አብረን
አድገን ሀገራችንን ወገናችንን እንጥቀም ጥሪያችን ነው። ስለነበረን ጊዜ እጅግ በጣም አመሰግናለሁ። እህቶቼ ለሰጣችሁኝ ጊዜ ተባረኩልኝ። አመሰግናለሁ። በእኔ ቤት የሳምንት ሰው ይበለን። ነገ ውይይታችን ይቀጥላል። ደህና ደሩልኝ።